السلام عليكم ورحمة الله وبركاته. نعم ሁላችንም ያለንበት ሁኔታ صبر ትዕግስት የሚያስፈልግብን ሰዓት ስለሆነ ዑርወቱ ብኑ ዙበይርን ዛሬ እናወሳለን። ዑርወቱ ብኑ ዙበይር ታቢዒ ናቸው። እጅግ የተላቁ የተከበሩ አባታቸው ዙበይር ብኑ አልዓዋም ትልቁ ሰሃቢይ ነው። እናታቸው ደግሞ አስማ ቢንት አቢ በክር ነች። የአቡበክር አስዲቅ ረዲየላሁ ዐንሁ የሳቸው ልጅ ነች። አክስቱ ደግሞ እናታችን አኢሻ ረዲየላሁ ዐንሃ ነች። ይህ ታላቅ ታቢዒ እጅግ ታላቅ ታቢዒ ዑርወቱ ብኑ ዙበይር አንድ ጊዜ ወደ ዲመሽቅ ይጓዛል። ናም ወደ ዲመሽቅ በሄደ ጊዜ ግን ከባድ የሆነ ሙሲባ ይደርስበታል። እሱም ምንድነው? እግሩ ላይ እጅግ የማይድን የሆነ በሽታ ይይዘዋል። አደገኛ የሆነ ሰውነትን እየተንሰራፋ የሚጨርስ የሆነ ዲመሽቅ በደረሰ ጊዜ ዶክተሮች ተመለከቱት፣ አዩትም። የተከበረ ሰው ነው። ይህ ሰው በእድሜ የገፋ ነው፣ ዓሊም ነው፣ በሰዎች መካከል እጅግ ቦታ የሚሰጠው ነው። ዶክተሮች ተረባረቡ እሱን ለማዳን፣ ነገር ግን አልቻሉም። ስለዚህ እግርህ መቆረጥ አለበት ተባለ። ወደ ሌሎች የሰውነት ክፍሎችህ እንዳይሰራጭ እግርህ ካልተቆረጠ አደጋ ነው አሉት። እሱ ግን በፍጹም አለ። ወሊድም አለው አረባክህን ለምን? አረ በፍጹም አይቆረጥም አለ። ለምን ዑርወቱ ብኑ ዙበይር እግሬ አይቆረጥም አለ። ምክንያቱም እግርህ ሊቆረጥ ዘንድ ኸምር መጠጣት አለብህ አሉት። እሱ ግን በፍጹም ኸምር ልጠጣ አልችልም። እነሱ ኸምርን በጠጣላቸው ጊዜ ራሱን ሲስትላቸው እግሩን ለመቁረጥ፣ ነገር ግን እሱ ኸምርን አላህ ሐራም ያደረገውን ነገር ፈጽሞ ልጠጣ አልችልም አለ። ነገር ግን ይሄ ነገር ዋጋ አስከፈላቸውና ይህን ትልቅ ታቢዒ በሽታው እስከ ባታቸው ድረስ ደረሰ፣ ተንሰራፋ። አሁን ግን መቆረጡ ግድ ነውና ከባታቸው ላይ መቆረጥ ግድ ሲሆን የዚህን ሰዓት እሱ ምን አለ? በቃ እኔ መፍትሄ አለኝ አለ። ናም ሶላት ላይ ቆማለሁ። ሶላት ላይ ስቆም እኔ ከአካባቢ ምን እየተሰራ ምን እየተከናወነ እንደሆነ ስለማላስብ በእርጋታ ቀስ ብላችሁ መቁረጥ ትችላላችሁ። እሺ የሚይዝ ሰው እናዘጋጅ ወጣቶች፣ ምክንያቱም እግርን ስንቆርጥህ ናም ከባድ ነው ህመሙ፣ ትፈራገጣለህ፣ ናም አደጋ ይደርሳል፣ ለዶክተሮችም አስቸጋሪ ይሆናል። ስለዚህ የሚይዙ ሰዎችን እንጥራ አሉት። እሱ ግን ምን አለ? በፍጹም የሚይዘኝ ሰውም አልፈልግም አለ። ብቻ አላሁ አክበር ብዬ ሶላት ስቆም የዛን ሰዓት ስራችሁ መጀመር ትችላላችኋል እንዳለውም ወደ ሶላት ገባ። አላሁ አክበር ብሎ ተክቢራ በማድረግም ሶላቱን ጀመረ። ከዛም በኋላ ግን ሶላቱን ከጀመረ በኋላ እሱ ምንም ሳይሰማው ናም ከባቱ እግሩ ተቆረጠ። የሚያሳዝነው ነገር ያሁኑ ሳለ እሱ ምንም አይነት ረብሻን አላሳየም። ያሁኑ ሳለ እንደ አጋጣሚ ወደዛ ሀገር የሄደው ከልጁ ጋር ነበርና ያ ልጁ በሞት ተለየው። ልጁ ሞተ በዛው ሰዓት፣ እግሩ ተቆረጠ በዛው ሰዓት። እጅግ የመከራዎች ሁሉ መከራ በሱ ላይ ተደራረበበት፣ እጅግ ከበደው። ከዛም ምን አለ? ለቀድ ለቂና ሚን ሰፈሪና ሃዛ ነሰባ። በርግጥም እኮ አገኘን ሚን ሰፈሪና ሃዛ፣ ከዚህ መንገዳችን ነሰባ ድካም አገኘናል። ያ አላህ አንተና እኔ ዛሬ ምንድን ነው የምንለው? ያ አላህ ምን ይወጣን ይሆን? እግራችን ተቆርጦ ልጃችን፣ የምንወደው ልጃችን ድንገት ሙቶብን ምን ልንል እንችላለን? እናማራለን አይደለም? ያ አላህ ጌታችን እንወቅሳለን አይደለም? ምን አድርጌ ነው እንላለን። እሱ ግን ምን አለ? በዚህ መንገዳችን ላይ ድካም አገኘን አለ። እንዲህ ብሎም ገጠመ። ለዑምሪ ማ አህወይቱ ከፊ ሊሪበትን ወላ ነቀለትኒ ነሕወ ፋሒሸትን ሪጅሊ። ያ አላህ እድሜን በፈጠረው ጌታ የሆነብኝ ማ አህወይቱ ከፊ ሊሪበትን፣ ፈጽሞ ወንጀል ለመስራት ብዬ እጄን ወደ ወንጀል አራምጃ አላቅ፣ እጄን ወደ ወንጀል አርቄ ልክ ያላቅ። ወላ ነቀለትኒ ነሕወ ፋሒሸትን ሪጅሊ፣ ናም ወደ መጥፎ ወደ ማይሆን ስራ ደግሞ እግሬ አላራመደኝም። ወላ ቃደኒ ሰምዒ ወላ በሰሪ ለሃ፣ እግሬ እኮ ወደ ወንጀል አላራመደኝም። ያሁን የተቆረጠው
نعم ولا قادني سمعي مسمعي مكو على المرانيم ولا بصري أيتايم أينم على المرانيم ولا لها يعني لونجل على المرانيم ولا دلني رأيي عليها ولا عقلي اندزهم حسابيم أعمرويم كل نجرم وده وانجل المرانيم وأعلم أو قال له أني لم تصيبني مصيبة أنكم من أين تشجرني لا تدرسم من الدهر إلا قد أصابت فتى قبلي كان بفيت يهونا أكال ينكاش بتون انجي لا تشجرني مجمرة وحايد لهم قريبي قرد كذي في تقراتشو تقرد صوت شارلو ليش بيموت بين كذي في ليش يموت باشو صوت شارلو أحدي سايد لهم من يتاقس الله على اللهم إن كنت ابتليت فقد عافيت جيتاي هويالا نعم بتفتن مكرا بتامتا برقط كو يهونا تن عافيه درغهنال وان كنت اخذت فقد ابقيت يهونا نغراچنن بتوست نعم يهونا نغر دمو لኛ አስቀርተህልናል ሁሉ ነገራችን አልወሰድክብን اخذت عضوا عند يا اكل كفلين وسدك وابقيت اعضاء نعم ብዙ የአካል ክፍሎችን ደግሞ አስቀረህልኝ አራትን ቅርንጫፎች ሰጠኸኝ ሁለት እጅ ሁለት እግር አንዷን ብቻ ነፈከኝ فلك الحمد ላንተ ምስጋና ይገባህ واخذت ابنا وابقيت ابناء نعم عند ልጅን ወሰድክ ብዙ ልጆችን ግን አስቀረህልኝ ምስጋና ላንተ ይገባህ አሉ ዑርወት ብኑ ዙበይር የصبርን ጥጋሳይ نعم ለኛ ትምህርት ነው የነኚህ ድንቅ ትውልዶች ስራ ለኛ ትምህርት ነው ዛሬ ትንሽ ነገር ሲጎልብን ለምንበሳጨው ሶብር ለምናጣው نعم ሚስቶቻችን የሆነ ትንሽ ነገር ሲያደርጉን ሶብራተን ያልሆነ ነገር ለምንወስነው እንደዚሁም ሚስቶች ደግሞ ባሎቻቸው የሆነ ነገር ሲያደርጓቸው ሶብራተው ያልሆነ ነገር ለሚናገሩት نعم ሶብር ለታመምከው አልጋ ላይ ለተኛው ሶብር ያስፈልጋል ምን ማለት በሽታ ቢደራረብብህ ካንተ በፊት ያን አይነት በሽታ የተደራረባባቸው ሶብር ያሳለፉ ሰዎች አሉ አንተም የነሱን ፈለግ ተከተል አላህ ተባረከ ወተዓላ ከነዛ ሰዎች አድርገን ወሰላሙ አለይኩም ወራህመቱላሂ ወበረካቱ